ነብሃ ከፍ አድርጋችሁ አሁንም ድምፃችሁን ከፍ ሁላችሁ ጨምሩ። ከፍ አድርጋችሁ ጨምሩ። ድምፃችሁ እስከሚሰማ ድረስ እዚሁ ላይ ነው የምንቀጥለው። ከፍ አድርጋችሁ እምነበሃ ከፍ አሁን እነዚህ አሁን መምህር ያሬድ እስካሁን ሲያስጠኑን የነበሩት እነዚህ ሶስት ትርጉሞች ብቻ በፍጥነት አሳይቼ አሁን ወደ ጥናቱ ወደ ክለሳ እንሄዳለን። ምነ በሃ የሚለው ምን ማለት ነው የሚለው ምነ በሃ ቅድስት ቤተ ክርስቲያን ስርጉት አረፋትያ ወስዕልት በእንቆ አዝዮ። እንግዲህ በዚህ ነው ስናምነው የሰነበት ነው ስንማር የሰነበት ነው። ነብሃ ከፍ አድርጋችሁ አሁንም ድምፃችሁን ከፍ ሁላችሁ ጨምሩ። ከፍ አድርጋችሁ ጨምሩ። ድምፃችሁ እስከሚሰማ ድረስ እዚሁ ላይ ነው የምንቀጥለው። ከፍ አድርጋችሁ እምነበሃ ከፍ አሁን ድገሙ። ከፍ አድርጉ። አሁንም ድገሙ። ቅድስት ቤተ ክርስቲያን እምነበሃ ቅድስት ቤተ ክርስቲያን መልሱ። ድገሙ። ቅድስት ቤተ ክርስቲያን ከፍ አድርጋችሁ ድምፃችሁን ስርጉት አረፋቲሃ አረፋቲሃ ድገሙ። ከፍ አድርጋችሁ ድገሙ። አሁንም አረፋቲሃ ወስዕልት ድገሙ። ከፍ አድርጋችሁ ድምጻችሁ እስኪ በዚህ በኩል ድምጻቸው አይሰማም። ወስዕልት ከፍ ድምጻችሁን በቆጳዝዮን በእንቆጳዝዮን
ቅድስት ቤተ ክርስቲያን ድገሙ እስኪ ምነባብላችሁ ጥሩ ነው። እስኪ ምነባበሉና ከፍ አድርጋችሁ እምነበሃ ቅድስት ቤተ ክርስቲያን ስርጉት አረፋቲሃ ወስእልት በዕንቆ ጳዝዮን እምነበሃ ቅድስት ቤተ ክርስቲያን። እሺ ቀጣይ መስቀለ ብርሃን ምንባብ በዚህ መልኩ ጨርሰናል ማለት ነው። እንግዲህ እነዚህ አሁን መምህር ያሬድ እስካሁን ሲያስጠኑ የነበሩት እነዚህ ሶስት ትርጉሞች ብቻ በፍጥነት አሳይቼ አሁን ወደ ጥናቱ ወደ ክለሳው እንሄዳለን። መምህር ያሬድ እንደነገሩ ሰኞ፣ ማክሰኞ፣ ሐሙስ በእነዚህ በሶስቱ ቀናት ምን ይባላል? ምን ይባላል? ምነበሃ ይባላል። ረቡዕና ዓርብ ሲሆን ከሳምንት ውስጥ ረቡዕ፣ ዓርብ፣ ቅዳሜ ሲሆን ምን ይባላል? መስቀል አብርሃ ይባላል። እሑድ ሲሆን ምን ይባላል? ምን ይባላል? ሁሉ ዘገብራ ይባላል። ወይም ደግሞ በወር ውስጥ 10 ቢሆን 27 ቢሆን በእነዚህ በሁለቱ ቀን በተለይ ከረቡዕ፣ ከዓርብ፣ ከቅዳሜ ውጭ በ10 እና በ27 መስቀል አብርሃ ይባላል። እንመጣበታለን። ሰኞ፣ ማክሰኞ፣ ሐሙስ በዘወትር ከትንሣኤ ሳምንት ውጭ የትንሣኤ ሳምንት እንደ አንድ ሰንበት ይከበራል። ሰምታችሁኛል? በየዕለቱ ልክ እንደ ትንሣኤ የሚደርስ እንደ አንድ ሰንበት እንደ አንድ ዕለት ነው የምትቆጠሩ። እንደሁ ነው የሚቆጠሩ። ሰኞ፣ ማክሰኞ፣ ረቡዕም፣ ሐሙስም፣ ዓርብም፣ ቅዳሜ፣ እሑድም ከእሑድ እስከ እሑድ ቀደሰ ወአክብራ እየተባለ ነው። የዕለተ ሰንበት የፋሲካ የደረሰው ምንጣፍ እሱ እየተደረሰ ሳምንቱ በሙሉ ይቆያል። ስላለሙ ሊለያይ ይችላል። ነገር ግን ያቺ ቀደሰ ወአክብራ የምትለዋ ግን እሷ ግን እየተባለች እንደ አንዲት ሰንበት ስለምትቆጠር ከነዚያ ዕለታት ውጭ ከትንሣኤ ሳምንት ውጭ በሌሎቹ ጊዜያት ሰኞ፣ ማክሰኞ፣ ሐሙስ እምነበሃ ይባላል። ይህንን እያሉ ከቤተልሔም ይወጣሉ። ያን ጊዜ ካሁኑ ቢመንጠን ግርም ዛቲ ዕለት የሚለውን ያሰማ። ይህንን እንመጣበታለን። ደግሞ ምን ማለት ነው? ምነበሃ የሚለው ምን ማለት ነው? የሚለው ምነበሃ ቅድስት ቤተ ክርስቲያን ስርጉት አረፋቲሃ ወስዕልት በዕንቆ ጳዝዮን። እንግዲህ በዚህ ነው ስናምነው የሰነበት ነው፣ ስንማረው የሰነበት ነው። እምነ ማለት ምን ማለት ነው? ምን ማለት መስላችሁ? ምን ማለት መስላችሁ? እስኪ ብለኝ። እምነ ማለት ምን ማለት መስላችሁ? በግምት እሺ፣ ቢለግስ በግምት በጣም እግዚአብሔር ያክብረው እድሜ ይስጥልኝ። ምን አለ? እናታችን ማለት ማለት እናት ማለት ማለት የአማርኛው አለ። አማርኛው ካላችሁ ዝም ማለት ይችላል። ማለት ሲጠብቅ ምን ስትጠብቅ እናት ማለት ያው በግዕዙ ሲሆን ላልቶ ሲሆን ማለት ነው መነሻ ማለት ነው። ብዙ ትርጉም አለው። ለምሳሌ ቤተ ክርስቲያን፣ ሀገር፣ ዛቴ ሀገር እንደዚህ ይባል። ከሀገር ከዚች ሀገር ከቤተ ክርስቲያን እንደማለት ነው። እምዝንቱ መካን ቢባል ከዚህ ስፍራ እንደማለት ነው። እና የሚለው መነሻ የሚያሳይ ነው። የሚለው ሲሆን ሲላል ሲሆን ግን እናት ማለት ነው። ማለት ነው አባቱ እናት እምነ ማለት እናታችን እሜ እናቴ እምከ
እናትህ እምክም እናታችሁ ለሴቶች እምክም ለወንዶች እናታችሁ እሞሙ እናታቸው እማ እናቷ እሙ እናቱ እየተባለ በ10 በ20 የሚባሉ አሉ 10 መደቦች አሉ። በእነዚህ በ10 መደቦች ይሆናል። አሁን ምን ሲባል የኛ ማለት እናታችን የሚለው የሚያሳየው ንሕነ ነው የሚያሳየው እኛ የሚለው ነው የሚያሳየው። ስለዚህ ምን ማለት እናታችን ማለት ምናችን ማለት ነው። ማንም ሰው ከዚህ በኋላ የሚጠይቃቸው ይህን ትመልሳላችሁ። ምን ማለት ነው እናታችን። በሃ ማለት እንደምን ዋልክ፣ እንደምን አደርክ፣ እንደምን ዋልሽ፣ እንደምን አደርሽ፣ ሰላም ላንተ ይሁን፣ ሰላም ላንቺ ይሁን፣ ሰላም ለእናንተ ይሁን፣ ሰላም ለእናንተ በሴቶች ጭምር እንዲህ አይነት ትርጓሜ ያለው። ይህን የቅኔ መተርጉማን በሃ የሚለውን ግስ ሲያወርዱ በሃ ሲል ተማሪው የዋለውን አያሳድርብህ ያደረውን አያውልብህ ይላል። ምን ማለት ነው? እንደምን ዋላችሁ እንደምን አደራችሁ ማለት በነገራችን ላይ ዝም ብሎ ሪፖርት የማቅረብ አይደለም። አሁን አንዳንድ ሰው እንዴት ዋልክ ሲባል ምን አይነት ቀን አሳልፍክ ይመስለዋል። ወይ ደግሞ እንደምን አደርክ ሲባል ምን አይነት ሌሊት አሳልፍክ ይመስለዋል። ትርጉሙ ግን እንዴት አደርክ ማለት እንደሆነ ታውቃላችሁ። እንዴት አደርክ ሲባል እናንተ ምን ትላላችሁ? እግዚአብሔር ይመስገን ትላላችሁ። ከዛ ይሄ ምንድን ነው የሚያደርገው? ያደረባችሁ ክፉ ነገር ካለ ያን ያርቅላችኋል፣ እንዳይውልባችሁ ያደርጋል። ያ ማለት ቀናችሁ መልካም እንዲሆን፣ ቀናችሁ ብሩህ እንዲሆን፣ ቀናችሁ ጥሩ እንዲሆን ያደርጋል። ከዛ ለዛ ሰላምታው በገጠሪቱ ክፍል እስካሁን ድረስ እንደምን አላችሁ ተብሎ ይታለፋል። አንድ ሰው እንደምን ዋልክ ካላለ፣ እንደምን አደርክ ካላለ ጸብ አለ ማለት ነው፣ ችግር አለ ማለት ነው። ስለዚህ ሽማግሌዎቹ ተሯርጠው እነዚያ ሰዎች ያስታርቃል። ትርጉም ስላለ ስለዚህ እንዴት አደርክ እንዴት ዋልክ ማለት ሰላም ላንተ ይሁን ሰላም ላንቺ ይሁን ማለት የዋለው ክፉ ነገር አይደርብህ፣ ያደረው ክፉ ነገር አይዋልብህ፣ ያደረው ስቃይ አይደገምብህ፣ የመጣብህ ፈተና ይራቅ፣ ክፉ ነገር ካንተ ይራቅ፣ ጨለማ ካንተ ይራቅ፣ ዕዳ ካንተ ይራቅ፣ ቂም ካንተ ይራቅ፣ በቀል ካንተ ይራቅ፣ ብሩህ ቀን ብሩህ ሌሊት ይሁንልህ የሚለውን ትርጉም የሚያሳየው በሃ የሚለው የሚያሳየው እምነ በሃ ቅድስት ቤተክርስቲያን ማለት እናታችን ቅድስት ቤተክርስቲያን በሁላችሁ እናታችን ነው። ቅድስት ቤተክርስቲያን ሰላም ላንቺ ይሁን። ይህን የሚያሳየው በሃ የሚለው ቃል ሰላም ላንተ ይሁን፣ ሰላም ላንቺ ይሁን፣ የዋለውን ያሳድርብን፣ ያደረውን አያውልብን፣ ክፉን ካንተ ያርቅልን፣ ከፈተና ይሰውርን፣ ከክህደት ይሰውርን። እነዚህ ሁሉ ትርጉሞች የሚያሳዩ በሃ የሚለው ትርጉም የሚያሳዩ በሃኪ የሚል ይገኛል፣ በሃክን የሚል ይገኛል፣ በሃክን የሚል ይገኛል፣ በሃክን የሚል ይገኛል። ይረባል። ቅድም እንዳልኳችሁ ይረባል። በሃኪ ሲል ሰላም ላንቺ የሚለው በሃ የሚለው ለወንድም ይሆናል፣ ለሴትም ይሆናል፣ ለብዙም ይሆናል፣ ለቅርብም ይሆናል፣ ለሴቶችም ይሆናል፣ ለወንዶችም ይሆናል። ያን ትርጉም የሚያሳዩ በሃ። ስለዚህ ምን እያለን ምን በሃ ቅድስት ቤተክርስቲያን ስንል ምን እያለን ቢባል እናታችን ቤተክርስቲያን ሆይ የዋለው አይደርብሽ፣ ጠላትሽን ያርቅብሽ፣ ይጠብቅሽ፣ ከመቃጠል ይጠብቅሽ፣ ከመንደር ይጠብቅሽ፣ ከክፉ ይጠብቅሽ፣ ከካህዲያን ይጠብቅሽ፣ ከአመፀኛ ይጠብቅሽ ጭምር እያለ ነው። እንደዚህ ደግሞ ስንል ምን ማለታችን ነው? ስለ ሕንፃ ብቻ መናገራችን አይደለም። ቤተክርስቲያን ስንት ትርጉም አለ? 3 ትርጉም አለ። ሁልጊዜ ቤተክርስቲያን ሲባል እነዚህም 3 ነገሮችን አስታውስ። ቤተክርስቲያን ሲባል ሁልጊዜ 3 ነገሮች፣ አንደኛ ሕንፃው፣ ሁለተኛ ደግሞ የእኛ አንድነት የእኛ ጉባኤ ቤተክርስቲያን ይባላል። ሶስተኛ እያንዳንዱ አካል ቤተክርስቲያን ይባላል። ለምሳሌ እኔ ቤተክርስቲያን ይባላል፣ እናንተ እያንዳንዳችሁ ቤተክርስቲያን ትባላለች፣ መቅደስ ትባላለች። ስለዚህ ቤተክርስቲያን ሰላም ስንል ሰላም የምንለው ህንፃውን ብቻ አይደለም። ምኑን ብቻ አይደለም ማለት ህንፃውን ብቻ አይደለም። አጠገባችን ያለው ሰው ሰላም እያለ፣ በጎናችን ያለው ሰው ሰላም እያለ፣ ከኋላ ያለው ሰው ሰላም እያለ፣ ከፊት ያለው ሰው ሰላም እያለ። ታስታውሳላችሁ በቅዳሴ መሀል ይሄ እጅ መነሳሳት የምንነሳሳበት ሰዓት አለ፣ የምንሰግድበት ሰዓት። የማለት ታሙ በአምሃ ቅድሳት ሲል ዲያቆኑ በተቀደሰች እጅ መነሳሳት ወይም በተቀደሰች ሰላምታ ተሰጣጡ ሲል ወደ ምስራቅም ወደ ምዕራብም ወደ ሰሜንም ወደ ደቡብም እየዞሩ ሰላምታ ተሰጣጡ። ሴቶቹ ወደ ወንዶቹ፣ ወንዶቹ ወደ ሴቶቹ፣ ከጎን ወዳለው እንደዚህ አይሰገድ። በእርግጥ ዋናው ዓላማ በነገራችን ላይ የዚህ መልእክት ዋናው ዓላማ የቅዳሴው መሀል ላይ ብቻ እንደው ዝም ብሎ ተሰጋግዶ መለያየት አለ። ከዛ በኋላ በሕይወታችሁ ይህንን መመሪያ አድርጉት። ለምሳሌ ትርጓሜው የሚለው ከይሁዳ ከኤሳው በተለየች እጅ መነሳሳት። ከማን አልኳችሁ?
ከይሁዳ ከኤሳው በተለየች እጅ መነሳሳት። ለምሳሌ ይሁዳ ጌታን ስሞታል አይደል? ነገር ግን ስሙ ምንድን ነው ያደረገው? አሳልፎ ሰጠ። ስለዚህ እናንተም አሳልፋችሁ እንሰጥበት ሰላምታ እንዳይሆን፣ የሽንገላ ሰላምታ እንዳይሆን፣ የክፋት የተንኮል ሰላምታ እንዳይሆን፣ የቂም ሰላምታ እንዳይሆን፣ የበቀል ሰላምታ እንዳይሆን ከይሁዳና ከኤሳው በተለየ ሰላምታ ተሰጣጡ በሕይወት ዘመናችሁ ነው። እንደው አንድ ሰባኪ ከሰባኪ ነው የሰማሁት ሲናገር ሰምቻለሁ። ቅዳሴ ላይ ያሉ ይሄ እጅ መነሳሳት ላይ በአምሃ ቅዱሳት እየተባባሉ ሰላም ይነሳሳሉ። ከመንታማ በበይናቴ በቅድሳት እያሉ ልክ አንዷ እንደዚህ እየሰገደች ስታያት ጎረቤቷ የተጣላች ጎረቤት እየችል እና እሷ ደስ ብላት እንደዚህ ስትል እሷ ዛሬ ሰላም አለች ምን አግኝታ ነው ብላ ሰላም ስትላት አንቺን አይደለም በዚህ ማለት ነው በዚህ ቅድሳት ብላ ሳትገለብጥ በዚህ አንቺን አይደለም እና አያችሁ እዛ እንኳን ይህን መተማማችሉ ሰዎች እና የተለየ ሰላምታ እጅ መነሳሳት የከበረ ቂም የሌለበት በቀል የሌለበት ንጹህ ሰላምታ በቅዳሴ ይሰጥ። ምክንያቱም በቅዳሴው ዓላማ እሱ ነው። ስለዚህ እምነበሃ ቅድስት ቤተክርስቲያን ብለን ለቤተክርስቲያን ሰላምታ ስናቀርብ ለህንፃው ብቻ አይደለም ሰላምታ ክብር የምናቀርብ በጎናችን ላለው አብሮን ለሚያስቀድሰው አብሮን ለቆመው ከኋላ ላለው ከፊትም ላለው ለቀዳሾቹ ለአስቀዳሾቹ ለሁሉ የሚሰጥ ሰላምታ ነው። ስለዚህ እምነበሃ የሚለው ድምፅ ይሰማል። ሰኞ ማክሰኞ ሐሙስ ይቀጥልና አሁን ቤተክርስቲያን ሊገልጽ እምነበሃ ቅድስት ቤተክርስቲያን እናታችን ቅድስት ቤተክርስቲያን ሆይ ቅድስት የሚለው ብዙ ትርጉም አለ። የነጻች የከበረች የተለየች ንጹሕ የሆነች የተመሰገነች የተለየች ማለት ነው ቅድስት የሚለው። ከዚህ በፊት ቀደሰ የሚለውን ስላብራራው ከዛ ቀጥሎ ቤተክርስቲያን ስርጉት አረፋቲሃ ወስዕልት በእንቆጣዚዮን ስርጉት ማለት የተሸለመች ያጌጠች ማለት ነው። ተሰርገው ተሸለመ፣ ሰርገው አስጌጥ፣ ተሰርገው ተሸለመ፣ አጌጥ፣ ተንቆጠቆጠ የሚል ትርጉም ያለው ሰርግ ማለት ጌጥ ማለት ነው። በነገራችን ሰርግ የሚለው ቃል ከዚህ አይመጣም። ሰርግ ማለት ጌጥ ሰርግ አይደለም። ትክክለኛ ሰርጉ አሁን ችግሩ እናንተ በሏት ብላችሁ አትሏት። ትክክለኛው አገላለጥ ሰርጉ ሲጻፍ ጉች ዲቃላ የሚባሉት ፊደሎች አሉ አይደል? እሱ ነው የሚጻፍ እና ሰርግ ሳይሆን ሰርጉ ቀጥታ ትርጉሙ ጌጥ ውበት ሽልማት ማለት ነው። ለምንድነው ሰርግ የሚባለው? አሁን ሰው ሰርግ ሲባል ድግስ የሚታየው የሚበላው የሚጠጣው ብፌ ምናምን የሚታየው። ትርጉሙ ግን ሰርግ የሚለው ትርጉም ወይም ሰርግ የሚለው ትርጉም አንዲት ሙሽራ ለባሏ እንደተሸለመችና የምትታይበት ነው። ይህ ቤተክርስቲያን ለሙሽራዋ እንዴት አጊጣ ተውባ አምራ እንደምትጠብቀው የሚያሳይ ነው። ለምን? ቅዳሴ ማለት ሰርግ ማለት ነው። ቅዳሴ ማለት ምን ማለት ነው? ሰርግ ማለት ሙሽራይቱ ቤተክርስቲያን ለሙሽራዋ ለክርስቶስ የምታጌጥበት ማለት ነው። ሙሽሪት ለባሏ አምራ ተውባ ንጹሕ ልብስ ለብሳ አዲስ ልብስ ለብሳ የጆሮ ጌጣ አድርጋ ለባሏ እንደተሸለመችው ነው ይፈቀድላታል። በነገራችን በአግባብ በስርዓት ባህሉ በሚፈቅደው ወጉ በሚፈቅደው በሰርጉ ዕለት ለሙሽራዋ አጊጣ የመጠበቅ ግዴታችን አለበት። ግዴታችን ወጪ የሚወጣው ለምግባችን ሰዎችን ጠርቶ መስፈዳቸው እስኪሞላ ፊታቸው እስኪቀላ ማብላት አይደለም ዓላማ። ብዙ ወጪ መውጣት ካለበት እንኳን ሴቲቱ የምታጌጥበትን ጌጥ መግዛት እና በዛ ጊዜ ይፈቀድላታል። ያ ነው ስርጉት የሚለው እሱን የሚያሳይ ሙሽራይቱ ወደ ሰርግ የምትገባበት ሰዓት ነው። ቅዳሴ ማለት ዕለት ዕለት ከሙሽራዋ ከክርስቶስ ጋር በፍቅር ቃል የምታወራበት ዕለት ዕለት የክርስቶስን የሙሽራዋን መስዋዕት ዕለት ዕለት የምታቀርብበት ማለት ነው። ሁልጊዜ እንደምለው ክርስቶስ ዕለት ዕለት ይሰዋል ማለት አይደለም። አንድ ጊዜ ቀራንዮ ላይ ያቀረበውን መስዋዕት የምትበላበት የምትጠጣበት ጊዜ ነው። ምክንያቱም ማንኛውም የሚቆርብ ክርስቲያን በቆረበበት ሰዓት ሙሽራ በቆረበበት ሰዓት ምንድን ነው አልኳቸው? ሰርግ ስርጉት የሚለው እሱ የተሸለመች ያጌጠ ራዕየ ዮሐንስ ራስ 21 ብትመለከቱ ለባሏ እንደተሸለመች ሙሽራ ሰማያዊቷ ኢየሩሳሌም ከላይ ስትወርድ አየኋት። እንዳጌጠች እንደተዋበች ሙሽራ እሷ ማናት ያልከኝ እንደሆነ ቤተክርስቲያን በምንድን ነው ያጌጠችው? በሥጋውና በደሙ። በምንድን ነው የተሸለመችው? በቅድስና በንጽሕና። በምንድን ነው ያጌጠችው? በጸሎት። በምንድን ነው የተዋበችው? በቅዳሴ በምስጋና።
በዚህ ላይ ያጌጠች ለስርጉት ነው። ከዛ አስቀጥሎ ስርጉት ይልና አረፋቲሃ ይላል። አረፋቲሃ ማለት ግድግዳዎቿ ማለት ነው። አረፍ ይላል ግድግዳ ማለት ነው። ሲበዛ አረፋት ይላል ግድግዳዎች ማለት ነው። ስርጉት አረፋቲሃ ማለት ግድግዳዎቿ የተሸለሙ ናቸው። እስኪ በሉ ግድግዳዎቿ የተሸለሙ ናቸው። የመጀመሪያው ለህንፃ ሲተረጎም፣ ሁለተኛው ለህብረት ሲተረጎም፣ ሶስተኛው ደግሞ ለእያንዳንዳችን አካል ሲተረጎም ለሶስት ነው የሚተረጎም። ይሄ ስርጉት ማለት የተሸለመች ያጌጠች ማለት ነው። ወደ ሰርግ የመጣች ማለት ነው። ምክንያቱም ሰርግ የሚለው ጌጥ የሚለውን የሚያሳይ ነው። ሰርግ የሚለው አማርኛ ይሄን የሚያሳይ ነው አሏቸው። አረፋቲሃ ግድግዳዎቿ ማለት የቤተ ክርስቲያኑ ህንፃ በምስጋና ያጌጥ ማለት ነው። በጨፈቃ የተሰራ ሊሆን ይችላል፣ በጭቃ የተሰራ ሊሆን ይችላል። ግን አይገርማችሁም? በጭቃ የተሰራው ቤተክርስቲያን ስርጉት አረፋቲሃ ብለን እናመሰግናለን። ግድግዳዎቿ ያጌጠች ማለት ነው። ግድግዳዎቿ የተሸለመች ማለት ነው። የተሸለመች ቤተክርስቲያን በጭቃ ተሰርቶ በሳር ተሰርቶ አንዳንዱ የገጠር ቤተክርስቲያን ሊወድቅ ዘመን ብሎ አንዳንዱ ከውጭ ሲታይ ምናልባትም ወፎች የሚመላለሱበት ሆኖ እኛ ግን የምንለው ስርጉት አረፋቲሃ ነው። ግድግዳዎቿ ያጌጡ፣ ግድግዳዎቿ የተሸለሙ እንላለን። ምናወራው ስለ ህንፃ ውበት አይደለም። ምናወራው ስለ ወርቅ አይደለም። ምናወራው ስለ ብር አይደለም። ምናወራው በዚህ ዓለም ስለሚያብረቀርቅ ነገር አይደለም። ምናወራው ስለምንድን ነው ካላችሁ ስለ ቃል ኪዳን። ምናወራው ስለ ደም ነው። ምናወራው በጌታ ደም አጊጣለች ቤተክርስቲያን። በጭቃ ብትሰራ፣ በጨፈቃ ብትሰራ፣ በሳር ብትሰራ፣ በሰንበሌጥ ብትሰራ፣ መሰረቷ ያልጸና ቢሆን ልትወድቅ ዘመም ያለች ብትሆን፣ ወፎች የሚመላለሱባት ብትሆን፣ ከእሑድ በስተቀር የማትከፈት ቤተክርስቲያን ብትሆን፣ ቅዳሴ በጣም ብዙ ጊዜ የማይቀደስባት ምናልባት በዓመት አንድ ጊዜ ሁለት ጊዜ የሚቀደስባት ብትሆን፣ እኛ ግን እንዲህ እንላለን ስርጉት አረፋቲሃ ግድግዳዎቹ ያጌጡ ናቸው እንላለን። ምክንያቱም ያቺ ቤተክርስቲያን በደም የተመሰረተችው ደም ላይ የቆመችው የሰው ደም አይደለም፣ የጌታ ደም ላይ የክርስቶስ ደም ላይ የቆመች ነው። ስለዚህ ስርጉት አረፋቲሃ የተሸለመች ናት። ግድግዳዎቿ ያጌጡ ናቸው። ምክንያቱም እኛ የሚታየን ጨፈቃ አይደለም፣ ጭቃ አይደለም የሚታየን፣ ብሎኬት አይደለም የሚታየን፣ ደም የሚታየን። እንዲያማ ባይሆን አንሳለመውም ነበር። የተቀደሰ ስለሆነ የተባረከ ስለሆነ ቅዳሴ ቤተክርስቲያን የተከናወነበት ስለሆነ ታቦት ያለበት ስለሆነ የእግዚአብሔር ቃል ያለበት ስሙ የሚገለጥበት ስለሆነ በዚህ ምክንያት ቅዱስ ነው እንሳለመዋለን። ጭቃ ቢሆን ጨፈቃ ቢሆን ድንጋይ ቢሆን እንሳለመዋለን። ምክንያቱም የተቀደሰ ስለዚህ ስርጉት አረፋቲሃ ነው። ይሄ ህንፃው ሲመለከት። ሁለተኛው ስርጉት አረፋቲሃ ማለት ቤተክርስቲያን ማለት ሁለተኛው ትርጉም የእኛ ህብረት የእኛ ጉባኤ ስለሆነ ግድግዳ ተብሎ የተገለጸው አንድነታችን ምናችን ነው አልኳችሁ? ህብረታችን ግድግዳ ተብሎ ይገለጻል። ግድግዳ ትደገፉታላችሁ። ይሄ ግድግዳ ሄዳችሁ ልትደገፉት አይወድቅም፣ የጸና ነው። ህብረት እንደዚያ፣ አንድነት እንደዚያ። ድር ቢያብር አንበሳ ያስር ይባላል አይደለም? ልክ አንድ ስንሆን ምንም ነገር ማድረግ እንደምንችል ሁሉ አንድነታችን እንደ ግድግዳ ይገለጣል፣ ያጌጥ። አንድነታችን በደም ያጌጥ፣ አንድነታችን በስጋ ያጌጥ፣ አንድነታችን በጌታ ስም ያጌጥ፣ አንድነታችን ኢየሱስ በሚለው ስም ያጌጥ። ስለዚህ ስርጉት አረፋቲሃ እንላለን ለህብረታችን፣ ለአንድነታችን። ሶስተኛ ስርጉት አረፋቲሃ ለአካላችን። ለምናችን አልኳችሁ? ለእያንዳንዳችን አካል ግድግዳዎቿ ያጌጡ ናቸው ማለት አካሏ የቤተክርስቲያን አካሏ ያጌጠ ነው። ያንተ አካል ያጌጠ ነው። ያንቺ አካል የተሸለመ፣ የእኛ አካል የተሸለመ። የእኔ አካል በስጋውና በደሙ የከበረ፣ የእኔ አካል በአርባ ቀን በሜሮን የከበረ ነው። 36 ሕዋሳቶች በተቀደሰ ቅባት የተቀቡ ናቸው። አካሌ በአርባ ቀን በቅዱስ ውሃ ከጌታ ደም በፈሰሰው ከጌታ ጎን በፈሰሰው ቅዱስ ውሃ የከበረ ነው። አካሌ በስጋውና በደሙ የከበረ፣ አካሌ በመስቀል የከበረ፣ አካሌ በጌታ ስም የከበረ፣ አካላችን በክርስትና የከበረ። በዚህ ግን ስርጉት አረፋቲሃ ብለን እንናገራለን። ግን በጣም የሚገርመው ቀጥሎ ያለው ወስዕልት በእንቆጳዚዮ። በነገራችን ላይ ይሄ ድርሰቱ የቅዱስ ያሬድ ነው። እየሰማችሁ ድርሰቱ የማን ነው አልኳችሁ? የቅዱስ ያሬድ። ወስዕልት በእንቆጳዚዮ። ወስዕልት ማለት የተሳለች የተቀረጸች። በእንቆጳዚዮ ማለት አዚዮን በሚባል እንቁ ማለት ሁለት ቃላት ናቸው። እንቆጳዚዮን የሚለው እንቁ እና አዚዮ። እንቁ የሚለው ሲጻፉ እንደዚሁ እንቁ አይደለም ይባል እንቁ ይባል። ይሄ አሁንም ዲቃላ የተለምዶ ዲቃላ እየተባለ የሚጠራው ቃል የዛ
እንቁ ምንለው እሱ በእንቆ አዝዮ ማለት አዝዮ በሚባል እንቁ ወስዕልት ማለት ይሄ ሰአለ ለመን የሚለው አይደለም። ሰአለ ቀረጸ ከሚለው የወጣ ሁለት ስለሆነ ሰአለ በእሳቱ ሰና በእሳቱ አ ሲጻፍ ለመነ ማለት ነው። ምን አለ ማለት ነው? ለምን እኛ በቃ ተጨነቁ እንደው ብዙ ትርጉም እንዳለው ለመናገር ነው እንጂ ሁሉ ትይዟል። ሰአለ የሚለው በንጉሱ ሰና በአይኑ አ ሲጻፍ ቀረጸ ማለት ነው። ስዕል የሚለው ቃል የሚወጣው የሚጻፈው በትክክል በንጉሱ ሰና በአይኑ አ ይጻፍ። ስዕል ማለት የተቀረጸ ማለት ነው። ምን ያለ ማለት ነው? የተቀረጸ ማለት ነው። የተቀረጸ በሁለት የሚተረጎም አንዱ ወረቀት ላይ ወይም ግድግዳ ላይ ሊሆን ይችላል። ተቀርጾ የሚታይ ቅርጽ ያለው ቅርጽ የሚያሳይ የቅዱሳን ቅርጽ፣ የመላእክትን ቅርጽ፣ የእግዚአብሔር እኛ በምንረዳው በዚያ ቅርጽ የሚያሳይ በዚያው ቅርጽ ይባላል። ሁለተኛ ደግሞ አይምሯችን ላይ የተቀረጸ ማለት ነው። ምናችን ላይ የተቀረጸ? አይምሯችን። ስዕልን እግዚአብሔር ራሱ ነው የጀመረው። የሙሴ አይምሮ ላይ ራሱ እግዚአብሔር ቀረጸ። ከዛ ሙሴ አምጥቶ ቀረጸ። ኪሩቤልን ሳለ እግዚአብሔር እንዴት እንደሚገለጽ አሳየ። መንበሩ ነው የስሬት መክደኛ እና ስዕል የሚለው በንጉሱ ሰና በአይኑ ይጻፍ። ወስዕልት የሚለው በንጉሱ ሰ በአይኑ አይጻፍ። ወስዕልት በእንቆ አዝዮ ማለት አዝዮን በሚባለው የተቀረጸች ማለት ነው። ከጊዜ አንጻር ይህን ተናግሬ ብቻ ጨርሳለሁ። ይኸውላችሁ አዝዮን በሚባለው የተቀረጸች ይህ አዝዮን የሚባል እንቁ አለ። እንቆ ጳግዮን ይባላል። እንቆ ጳዝዮን ይባላል። በጣም የሚገርማችሁ በጥንት ጊዜ የጳዝዮን ተብሎ የሚጠራው በተለይ በሊቀ ካህናቱ ደረት ላይ ይቀረጽ የነበረ እንቁ ነው። 12 እንቁዎች አሉ። የሊቀ ካህናቱ ደረት ላይ የሚቀመጡ 12 እንቁዎች ነው። እነዚህ እንቁዎች ብዙ ናቸው። ጳዝዮን የሚባሉ ካለ፣ ሰምፔር የሚባሉ ካለ፣ አሜቴስቲኖስ የሚባሉ ካለ፣ ነረግ የሚባል እንቁ አለ፣ ክርስፖራስ የሚባል እንቁ አለ። ብዙ አይነት እንቁዎች እና እነዚህ እንቁዎች ብርሃን የሚረጩት ብርሃን የተለያየ ከለራቸው የተለያየ ከለራቸው ለምን እንደሚለያይ ታውቃላችሁ? እንቁ እንዴት እንደሚፈጠር ታውቃላችሁ? በተለይ ባህር አካባቢ ውቅያኖስ አካባቢ እንዴት እንደሚፈጠር ታውቃላችሁ ብዬ አስባለሁ። እና ይሄ እንቁ በውስጡ ያለው አቶሚክ ስትራክቸሩ ባለው ጥልቅና በሚፈጥረው ትሪያንግል በሚፈጥረው ቅርጽ በሚፈጥረው ሸፕ ምክንያት እና ኮምፓክት በመሆኑ ምክንያት የፀሐይ ብርሃን አብሶርብ አድርጎ መልሶ ሲረጭ ከለሩ ይለያያል። ከለሩ የሚለያይበት ምክንያት ውስጡ ባለው አቶሚክ ስትራክቸር ምክንያት። ለምሳሌ ይሄ ካባ እንደምታዩት ብዙ ነጭ አይደለም፣ የተለየ ከለር ነው። ነጭ ካባ ብለብስ ደግሞ ነጭ፣ ከዛ ቀይ ብታዩ ቤት። እነዚህ ነገሮች ከምን አንጻር ይመስላችኋል ከለራቸው የሚለያይ? የምናየው ነገር እንዳላወስ ወደ ፍልስፍና እንዳልወስዳችሁ ቅርብ ነው። በነገራችን ላይ የምናየው ነገር ሁለተኛ ወገን ነው ሁልጊዜ። ባዮሎጂስት ምታሩ እንዴት ነው? አይናችን መጀመሪያ የሚደርሰው መልዕክት ኢንቨርትድ ኢሜጅ ነው ይባላል፣ የተገለበጠ ነው። ከዛ ግን አንጎል የኦፕቲክ ነርቭ የሚባለው ነው የሚያደርገው። ወደ ኦፕቲክ ነርቭ የሚመጣው መልዕክት ኢንተርፕሬት ተደርጎ አይ ይሄ እኮ ጃንጥላ ነው እናንተ የመሰለ ተዘግዝቆ ስለሆነ ነው እንጂ ይሄኛው ጃንጥላ ነው ብሎ አብራርቶ ይነግረውና አሃ ከዚህ ጃንጥላ ነው ማለት ነው ብሎ አንጎል ፐርሲቭ ያደርጋል ነው የሚባለው። መጀመሪያ ግን የሚደርሰን ቀጥታ ኢንቨርትድ የሆነ የተገለበጠ ነው። ለምሳሌ ፒራሚድ ብናየው መጀመሪያ የሚደርሰን እኛ ከተስተካከለ በኋላ ስለምናውቀው እንጂ መጀመሪያ የምናየው ግን ተገልብጦ ነው። እዛ ግን አይምሯችን አስተካክሎ ስለሚነግረን የምንረዳው እሱ ነው። እንደዛ ይባላል። እሺ፣ ሁለተኛ የምናያቸው ከለሮች በራሳቸው የራሳቸው ከለር አይደለም። የፀሐይ ብርሃን ወይም የዚህ ብርሃን እንዴት እንደሚያሳዩ ብቻ ነው የምናየው እንጂ ይሄ የራሱ ከለር አይደለም። ገበራችሁ? ያው ብዙ ጊዜ ለምሳሌ አንድ ነገር ላይ ፀሐይ ብርሃን ሲያልፍ ያ የፀሐይ ብርሃን ይሻል ጨለማ። አሁን ይሄ መብራት ጠፋ ነው እንዳይጠፋ እንጂ ደግሞ መብራት የመጥፋት ችግር ስለሌለበት እኛ ጋር ይሄ መብራት ቢጠፋ አንተይ በድምፅ ብቻ ልታውቁ ትችላላችሁ። ገሌ እየተናገረ ነው ልትሉ ትችላላችሁ። የፀሐይ ብርሃን እስኪወጣ ድረስ ምናልባት የአንድን ሰው ማታውቁት ሰው ድምፅ ብትሰሙ ያንን ሰው የምታስቡት በድምፅ ብቻ ነው የምትስሉት በድምፅ ብቻ። ልክ ግን ብርሃን ከወጣ በኋላ ወይም ብርሃን ከበራ በኋላ ግን ሰውየውን ስታዩ እናንተ ያሰባችሁትና ሰውየው የተለያየ። ለምን እንደሆነ ታውቃላችሁ? እዚያ ነገር
የሚያልፈው ብርሃን ለእናንተ የሚያደርሳችሁ የብርሃኑና የኦብጀክቱ ውህደት ነው። ለእናንተ የሚደርሳችሁ የኦብጀክቱና የፀሐዩ ብርሃን ውህደት ነው። ሁለተኛ ወገን ነው ለእናንተ የሚደርሳችሁ። በዚህ ነው አሜሪካ ላይ ሄዳችሁ ታታውቁ። ስለ አሜሪካ ግን አንድ ነገር ታስባላችሁ። ሄዳችሁ ግን ስታዩ የምታስቡትና የምታዩት የተለያየ። ስለዚህ ምን ይሆናል? ሁለተኛው ወገን ይሆናል። የፀሐይ ብርሃን ነገሮችን ግልጽ ያደርጋል። ግልጽ ሲያደርግላችሁ ግን ያ ግልጽ የሚሆንላችሁ ነገር የነገሩ ቀጥተኛ እውነተኛ ምንነት አይደለም። ለምሳሌ ከለር ብላይንድ የሆኑ ሰዎች፣ ቢጫ ቀለም የማያውቁ ሰዎች፣ ቢጫ ቀለም የማያውቁ ሰዎች፣ እነዚህ ቢጫ ቀለም የማያውቁ ሰዎች ቢጫ ይሄ